ባህር ምን ተፈጠረ? መጣ እንዴ? እንዴት ነኝ? አምሮብሻል። መድኃኒትሽን አምጥቼልሻለሁ። ደህና ነሽ? ደህና ነኝ፣ አመሰግናለሁ። አንቺም ደህና ትሆኛለሽ ብዬ ተስፋ አድርጋለሁ። ባህር እያስፈራሽኝ ነው። አይደለም፣ የሚቀጥለው ጊዜ አንቺ አጠገቤ ካለሽ ራሴን አልስትም። በድግስ መሀል ሳይሆን የሆነ ሰው የሌለበት ቦታ ጋር ነው ራሴን የምስተው። እሺ፣ ልክ አይደለም አውቃለሁ። እሱን የሚቀጥለው ጊዜ አላደርገውም። እሺ እህቴ። ስሚኝ፣ አሁን አትቸኩይ። እሺ፣ ትንሽ ረፍት ለማድረግ ሞክሪ። ለኔ ስትይ አድርጊ። እሺ፣ ቀስ እያልኩ እራመዳለሁ። እንደዚህ ቀስ፣ እንደዚህ እንደዚህ። ባህር ምን ያህል እንደምወድሽ ታውቂያለሽ አይደል? አውቃለሁ እህቴ። ስለዚህ እባክሽ ራስሽን ጠብቂ። ችኮላ ላይ አይደለንም። ገና ከፊታችን ብዙ ህይወት ይጠብቀናል። አየሽ፣ እዚህ ነው። በጊዜ መጣሁ መሰለኝ። አረ እንደውም አርፍዳል። ስጋው ተጠብሷል። አታቀዝቅዝብን። በልና አልቆየም፣ ተመልሼ እመጣለሁ። እሺ በትንሹ ነው ያቀጣጠለው እና ሳቱ ቶሎ ጠፋ። በዚህ ላይ ልምዱ ያለ ትመስላለህ። ራስ ስራው አሊ በቶሎ ትከፋለህ። አንድም ቀን መጥበሻውን ሲያዘጋጅ አይቼው አላውቅም። ኦፍ በጣም እያካበድከው ነው ወንድሜ። አስትሮኖሚ እንደሆነ እንዲያስቡ አታድርጋቸው። በጣም ያቃጥላል። መቆንጠጫው ለኔ ስጠኝ፣ እኔ አደርገዋለሁ። ያለበለዚያ መራባችን ነው። አሁን እንዴት እንደሚሰራ ኢና ተማረ። 2 ሰዓት ሆነው እኮ ፍላፕ 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 ልክ እንደ ካራቲስት። አሁንም ለመመገብ አልቻልንም። ባህር ነይና ተቀመጭ። አጎቴ ይዜል አባቴ ምን እንደገዛለኝ ግን እስካሁን ዝግጁ አይደለም። ቀለም ቀባዋለን። ና ወዴኔ አጠገብ ተቀመጥ። አጎቴ ይዜል አንተም ቁማር ትጫወታለህ? ጃን እሱ ጥያቄ አግባብ አይደለም። ግን አባዬ የሆነ ነገር ነግሮኛል። ማዬ አባትህም ሆነ አቶ ይዜል ቁማርተኛ አይደሉም። ቁማር ጥሩ ነገር አይደለም። እሺ በቃ ማዬ፣ እኔ እኮ ልጅ አይደለሁም። ቁማር ለማንም ጥሩ አይደለም። እሺ አዮ ምን ተፈጠረ? አይ ምንም በጣም ይቅርታ። እንደሱ ስታደርግ የሆነ ነገር አስታውሰኸኝ ነው። የሆነ ሰውን አስታወስከኝ። ስገምት የምትወጂው ሰው አይደለም። አይ እንደሱ አይደለም። ለራሳው የማልፈልገው ሰው ነው እንበል። እኔን ይመስላል እንዴ? አይ ማለቴ ትንሽ ትመሳሰላላችሁ፣ ግን እሱ የተለየ ሰው ነው። ውስጥ እንግባ እያሉ ነው። ሊዘንብ ነው መሰለኝ። ስጋማት በይመስሎኝ። አዎ አልበላም፣ ግን ወንድም ማሊ በጥንቃቄ ነው ያዘጋጀልኝ እና እምቢ ልለው አልቻልኩም። ኑ ወደ ውስጥ እንግባ። ከዚህ እናነሳሳው። ወደ ውስጥ እንግባ፣ ሊዘንብ ነው።
ውጭ ደስ ይላል። እሺ በእኝ እዚህ እንሁን። የሚበስበት ይመስላል። አንድ ሀሳብ አለኝ። ጃን ሂድና ባህርንና አቶ ኢዜልን ጥራቸው። ግን ስላንቺ አይጨነቁ? አንቆይም፣ ተመልሰን እንሄዳለን። ቃል ገባለሁ። እዚህ ተሻለ አይደለም እንዴ? እሺ አቶ ኢዜል አሁን እንተዋወቅ እስቲ። ማነ ምንድነ? ሰይጣን ነህ ወይስ መላክ ነህ? ልታውቂያለሽ? ጠንካራ የሆኑ ጥያቄዎችን ጠይቀሃለሁ። እውነቱን ባልነግርሽስ? ለምን ብለህ እሱን ታደርጋለህ? የምትደብቀው ሚስጥር አለህ እንዴ? ሁሉም ሰው ድብቅ ሚስጥር አለው። አዎ በደንብ ነው። እሺ እኔ ልጀምር። በዚህ ሰዓት የት ብትሆን ነው ምኞትህ? ግን አሁን መሆን የምፈልግበት ቦታ ነው ያለሁት ብለህ እንዳትመልስልኝ። እሱን አላምንህም። አሁን ቤቴ በሆን በጣም ደስ ይለኝ ነበር። እሺ ያን ያህል ደባሪ ነህ? ከሚስትና ከልጆች ጋር በሆን ደስ ይለኝ ነበር። አውቄዋለሁ። እሺ ሁለተኛ ጥያቄ። ዝናብ ተወዳለህ ወይስ ዝናብ ከሚሸሹ ሰዎች መሀል አንደኛው ነህ? ስለ ዝናብ ያለህን አመለካከት ንገረኝ። እንዴት ነኝ አሁን? የእውነት ምንም አትልም። እሺ አቶ ኢዜል ይሄ የመጨረሻ ጥያቄ ነው። ከዚህኛው በኋላ ደረጃ ሰጣለሁ። ላምንህ እችላለሁ? በምን ላይ? በሁሉም ነገር። አረ በል ኢዜል በጣም ነው የምታስበው። ለምን እንደመጣልህ ሁሉንም ነገር አትናገርም? ያለ ምንም ጥያቄ ሁሉንም ሰው እንደዚህ ነው የምታምኚው? ላለማመን ህይወት አጭር ናት። በኋላ ላይ ግን ሳይሆን ቢቀር ይጸጽትሻል። ህይወት ለሱም ቢሆን አጭር ናት። እስከዛ ድረስ ሁለት ያታስብ የሆነ ነገር አድርገህ አታውቅም? ሳትዋሽ ንገረኝ እስቲ።